በልጆች ባርካለሁ። አሜን። በመልካም ኑሮ ባርካችሁ። አሜን። ረጅም እድሜ በትዳር በሰላም ትኖራላችሁ። አሜን አሜን። ይሁን ምስትህን አቅፋት ይዘህ ወደ ቦታው ሄድ። እግዚአብሔር በልጆች ባርካችሁ አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርጋለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። እዩ ጩፋ ግን ከነሱ ላይ ነው ዘይት እየሸጠ ከነሱ ላይ ነው ታክስ እየተቀበለ ቁሳቁስ እየሸጠ ሶዶ ላይ G+12 እና 14 ህንጻ ይገነባው። እንደገና ህንጻ ይገነባል እንዴ? ሶዶ ላይ G+14 ባለ 14 ወለል ፎቅ እኮ አለው። በአሁኑ ሰዓት እየሰማን እንደምንገኘው ከሆነ ሰሞኑን በማህበራዊ ሚዲያ መነጋገሪያ የሆነው የነብዩ እዩ ጩፋ ጉዳይ አዲስ ምዕራፍ ላይ የደረሰ ይመስላል። በኤችአይቪ ቫይረስ የተያዘ አንድ ግለሰብ በነብዩ የፈውስ ቃል ምክንያት መድኃኒቱን አቁሞ ሕይወቱ ማለፉን ተከትሎ የተነሳው ውዝግብ ነብዩ ከሕግ ተጠያቂነት ለማምለጥ እየተንቀሳቀሰ ነው የሚሉ መረጃዎች በስፋት እንዲዘዋወሩ አድርጓል። እነዚህ መረጃዎች የበርካቶችን ቀልብ የሳቡ ሲሆን ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን እየገለጹ ነው። የውዝግቡ መነሻ የሆነው ክስተት በክራይስት አርሚ ኢንተርናሽናል ቤተክርስቲያን በተካሄደ የፈውስ ፕሮግራም ላይ ነው። በወቅቱ ነብዩ እዩ ጩፋ በኤችአይቪ ቫይረስ ተይዞ ለረጅም ዓመታት የሕክምና ክትትል ሲያደርግ የነበረውን ግለሰብ ከቫይረሱ ሙሉ በሙሉ እንደተፈወሰ በይፋ ማወጁ ይታወሳል። ይህን የፈውስ ቃል ተከትሎ ሟች ሲወስደው የነበረውን የሕይወት ማቆያ መድኃኒት አርት በማቆሙ በጥቂት ቀናት ውስጥ የጤና ሁኔታው በከፍተኛ ሁኔታ ተዳድሮ ሕይወቱ ሊያልፍ ችሏል። ይህ አሳዛኝ ክስተት ይፋ ከሆነበት ጊዜ አንስቶ በማህበራዊ ሚዲያ ከፍተኛ የሆነ የቁጣና የውግዘት ማዕበል ተፈጥሯል። በርካታ የሕክምና ባለሙያዎች፣ የሃይማኖት መሪዎችና የማህበረሰብ አንቂዎች ድርጊቱን በእምነት ስም የተፈጸመ የሕይወት ማጥፋት እና ኃላፊነት የጎደለው ተግባር ሲሉ በጽኑ አውግዘውታል። ጉዳዩ የሕግ አካላትን ትኩረት እንዲስብና ምርመራ እንዲጀመርበትም ከፍተኛ ግፊት ሲደረግ ቆይቷል። በዚህ ሁሉ ውዝግብና የሕግ ጥያቄ መሃል ከትናንት ምሽት ጀምሮ አዲስ አነጋጋሪ መረጃ በማህበራዊ ሚዲያ በስፋት እየተዘዋወረ ይገኛል። ለጉዳዩ ቅርበት አላቸው የሚባሉ ምንጮች እንደሚያመለክቱት ነብዩ እዩ ጩፋ ከሀገር ለመውጣት ዝግጅት ላይ ነው። ይህ መረጃ ይፋ ከሆነ ወዲህ በርካቶች ነብዩ እየተካሄደበት ካለው ምርመራና ከሕግ ተጠያቂነት ለማምለጥ እየሞከረ ነው የሚል አስተያየት በመስጠት ላይ ናቸው። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። በዛሬው ዕለት በዋና ዋና የከተማ አደባባዮች በሺዎች የሚቆጠሩ የወንጌል አማኞች ወደ አደባባይ በመውጣት ድምፃቸውን አሰምተዋል። ሰልፈኞቹ ወንጌል አይሸጥም፣ አይለወጥም፣ በእምነት ስም የሚነገድ ይቁም፣ እዩ ጩፋ እኛን አይወክልም እና ለሟች ቤተሰቦች ፍትሕ የሚሉ መፈክሮችን ይዘው ታይተዋል። ይህ ሰልፍ በራሱ በፕሮቴስታንት እምነት ተከታዮች መዘጋጀቱ በጉዳዩ ላይ ያለውን ቅሬታ ጥልቀትና ስፋት ያሳያል። የሰልፉ አስተባባሪዎችና ተሳታፊዎች ለዜና ምንጮች እንደገለጹት ይህንን እርምጃ ለመውሰድ የተገደዱት የነብዩ እዩ ጩፋ ተግባራት የወንጌልን እውነተኛ አስተምህሮ የሚጻረሩና የብዙዎችን ሕይወት አደጋ ላይ የሚጥሉ በመሆናቸው ነው። ይህ ሰው በክርስቶስ ስም የግል ዝናንና ሀብትን ለማካበት የሚጥር ነገር ግን ለሰዎች ሕይወት ደንታ የሌለው ነው ሲሉ አንድ የሰልፉ ተሳታፊ በቁጭት ተናግረዋል። እዩ ጩፋ ግን ከነሱ ላይ ነው ዘይት እየሸጠ ከነሱ ላይ ነው ታክስ እየተቀበለ ቁሳቁስ እየሸጠ ሶዶ ላይ G+12 እና 14 ህንጻ ይገነባው። እንደገና ህንጻ ይገነባል እንዴ? ሶዶ ላይ G+14 ባለ 14 ወለል ፎቅ እኮ አለው። እያለቀ ነው አሁን 14 ወለል ሄጃ ይቻለው። እኔ ሆቴል ነው ወይ ቸርች ነው? ለምን መልቲ ሚክስድ እንትን ነው ወይ ቤተክርስቲያን ይሆናል? አይደለም፣ ህንጻ የንግድ ህንጻ ነው። የንግድ ህንጻ ነው። አዎ ቢዝነስ ቢልዲንግ ነው። 14 ፎቅ ማለት ነው። እዩ ጩፋ የብልጽግና ሰባኪ ነው እንዴ? ታደሳ ይሆንልሃል፣ ይሳካልሃል እንጂ ድሮስ ተቀደስ ተመለስ ከኃጢአት ተለወጥ ቢሆንማ ታዲያ አዶንያስን ይቀይረዋል ነበር እንዴ? ይሳካልሃል እኮ ይሳካልሃል ይሆንልሃል ምናምን ሰባኪ ነው እንጂ የመጽሐፍ ቅዱስ እኮ ሰባኪ አይደለም። ሞቲቬሽናል ስፒከር ነው። እዩ ጩፋ እኮ ሞቲቬሽናል ስፒከር ነው። ስለዚህ እነዛን ህፃናት መደገፍ ማገዝ የማይችል ርህራሄ የሌለው ሰውዬ ከአዶንያስ ጋር አዶንያስ ነው ለሱ ስለ ወላይታ ህዝብ ስለ ደቡብ ህዝብ ርህራሄና ኑሮ የሚነግረው። አክለውም የእኛ እምነት በሐሰተኛ ታምራትና በስሜታዊነት ላይ የተመሰረተ ሳይሆን በእግዚአብሔር ቃል ላይ የተመሰረተ ነው። እዩ ጩፋ የሚፈጽመው ተግባር እምነታችንን ለትዝብትና ለስድብ እየዳረገው ነው ብለዋል። የሕግ አካላት በነብዩ እዩ ጩፋ ላይ የቀረበውን የሕይወት ማጥፋት ወንጀል ክስ በአፋጣኝ እንዲመረምሩና ለሕግ እንዲያቀርቡት ጠይቀዋል።
አንድ ሰው በሐሰተኛ ትንቢትና የፈውስ ቃል ምክንያት ሕይወቱ ሲያልፍ ይህን ያደረገው ግለሰብ በሕግ ሊጠየቅ ይገባዋል ሲሉ ድምፃቸውን ከፍ አድርገው ተናግረዋል። ሰሞኑን በማኅበራዊ ሚዲያ መነጋገሪያ የሆነው የነቢይ እዩ ጩፋ ጉዳይ አዲስ ምዕራፍ ላይ የደረሰ ይመስላል። በኤችአይቪ ቫይረስ የተያዘ አንድ ግለሰብ በነቢዩ የፈውስ ቃል ምክንያት መድኃኒቱን አቁሞ ሕይወቱ ማለፉን ተከትሎ የተነሳው ውዝግብ ነቢዩ ከሕግ ተጠያቂነት ለማምለጥ እየተንቀሳቀሰ ነው የሚሉ መረጃዎች በስፋት እንዲዘዋወሩ አድርጓል። እነዚህ መረጃዎች የበርካቶችን ቀልብ የሳቡ ሲሆን ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን እየገለጹ ነው። የውዝግቡ መነሻ የሆነው ክስተት በክራይስት አርሚ ኢንተርናሽናል ቤተ ክርስቲያን በተካሄደ የፈውስ ፕሮግራም ላይ ነው። በወቅቱ ነቢይ እዩ ጩፋ በኤችአይቪ ቫይረስ ተይዞ ለረዥም ዓመታት የሕክምና ክትትል ሲያደርግ የነበረውን ግለሰብ ከቫይረሱ ሙሉ በሙሉ እንደተፈወሰ በይፋ ማወጁ ይታወሳል። ይህን የፈውስ ቃል ተከትሎ ሟች ሲወስደው የነበረውን የሕይወት ማቆያ መድኃኒት አርት በማቆሙ በጥቂት ቀናት ውስጥ የጤና ሁኔታው በከፍተኛ ሁኔታ ተዳድሮ ሕይወቱ ሊያልፍ ችሏል። ይህ አሳዛኝ ክስተት ይፋ ከሆነበት ጊዜ አንስቶ በማኅበራዊ ሚዲያ ከፍተኛ የሆነ የቁጣና የውግዘት ማዕበል ተፈጥሯል። በርካታ የሕክምና ባለሙያዎች፣ የሃይማኖት መሪዎችና የማኅበረሰብ አንቂዎች ድርጊቱን በእምነት ስም የተፈጸመ የሕይወት ማጥፋት እና ኃላፊነት የጎደለው ተግባር ሲሉ በጽኑ አውግዘውታል። ጉዳዩ የሕግ አካላትን ትኩረት እንዲስብና ምርመራ እንዲጀመርበትም ከፍተኛ ግፊት ሲደረግ ቆይቷል። በዚህ ሁሉ ውዝግብና የሕግ ጥያቄ መሃል ከትናንት ምሽት ጀምሮ አዲስ አነጋጋሪ መረጃ በማኅበራዊ ሚዲያ በስፋት እየተዘዋወረ ይገኛል። የንግድ ሕንፃ ነው። አዎ፣ ቢዝነስ ቢልዲንግ ነው። 14 ፎቅ ማለት ነው። እዩ ጩፋ የብልጽግና ሰባኪ ነው እንዴ? ታደሳ ይሆንልሃል፣ ይሳካልሃል እንጂ ድሮስ ተቀደስ፣ ተመለስ፣ ከኃጢአት ተለወጥ ቢሆንማ ታዲያ አዶንያስን ይቀይረዋል ነበር እንዴ? ይሳካልሃል እኮ ይሳካልሃል፣ ይሆንልሃል ምናምን ሰባኪ ነው እንጂ የመጽሐፍ ቅዱስ እኮ ሰባኪ አይደለም። ለጉዳዩ ቅርበት አላቸው የሚባሉ ምንጮች እንደሚያመለክቱት ነቢይ እዩ ጩፋ ከሀገር ለመውጣት ዝግጅት ላይ ነው። ይህ መረጃ ይፋ ከሆነ ወዲህ በርካቶች ነቢዩ እየተካሄደበት ካለው ምርመራና ከሕግ ተጠያቂነት ለማምለጥ እየሞከረ ነው የሚል አስተያየት በመስጠት ላይ ናቸው። በማኅበራዊ ሚዲያ የሚወጡ ጥቆማዎች እንደሚያሳዩት ከሆነ የነቢዩ ከቅርብ ጊዜ ወዲህ በአደባባይ መታየት መቀነስና በቤተ ክርስቲያኑ የሚሰጣቸው መደበኛ ፕሮግራሞች መስተጎል ለዚህ ትርክት እንደማጠናከሪያ እየቀረበ ነው። የሟች ቤተሰቦችና ፍትሕ እንዲሰፍን የሚጠይቁ ወገኖች በበኩላቸው ነቢዩ ከሀገር ከወጣ ጉዳዩ ተዳፍኖ ሊቀር ይችላል የሚል ከባድ ስጋት አላቸው። አንድ የሕግ ባለሙያ በማኅበራዊ ገጻቸው ላይ ባሰፈሩት ጽሑፍ ተጠርጣሪው በምርመራ ላይ እያለ ከሀገር ቢወጣ ጉዳዩን አዝጋሚና ውስብስብ ከማድረጉም በላይ ለተጎጂ ቤተሰቦች ፍትሕ የማግኘት ሂደቱን ያጨልመዋል ሲሉ ስጋታቸውን ገልጸዋል። በሺዎች የሚቆጠሩ ተከታዮችን ያፈራውና በፈውስ አገልግሎቱ የሚታወቀው የክራይስት አርሚ ኢንተርናሽናል ቤተ ክርስቲያን መሪ ነቢይ እዩ ጩፋ በከባድ ወንጀል ውስጥ ገብቷል። በርካታ የፕሮቴስታንት እምነት ተከታዮች ነቢይ እዩ ጩፋ በክርስቶስ ስም የሚነግድ አጭበርባሪ ነው በማለት በአስቸኳይ በሕግ አካላት ቁጥጥር ስር ውሎ ሊመረመር ይገባል በማለት ድምፃቸውን እያሰሙ ነው።